ምን ታደርጊያለሽ መሰለሽ? ሲሪየስ አዘቢባይ ቀሲል እርድ ሁሩት ይባላል እሱን ከዛ ትንሽዬ ማር እሺ እግዚአብሔር እና ስትበጠብጪው በውሃ አይደለም የምትበጠብጪው እንቁላል ነጩን ፓርት ቢጫውን ተይው በነጩ ፓርት ትበጠብጪዋለሽ ከዛ እንዲያርሽ ትቀቢና ከፈለግሽ እንደዚህ እንዳይንጠባጠብ ፌስታል ትጠቀልልይበትና ሸርጉድት ያለሽ ሻወር ስትወስጂ መጀመሪያ ጨርቅ የአንገት ወይ የፊት ብቻ ሊኖርሽ ይገባል እሱን ትኩስ ውሃ ትነክሪና ጭምቅ አድርገሽ በእንፋሎቱ እንዲህ ታርጊያለሽ እሺ እንደገና ደግሞ ተልባ ሩዝ ቡና እርድ ቀሲል በማርና እንደዚህ በእንቁላል በጥበጥ አድርገሽ ተቃሊ አንድ በእንቅልፍ በድካም በምናምን ለሚጨማደድ ሰውነትን ያነቃቃል ወይንም በስኳርም ራሱ ማር ከሌለሽ በስኳርና እንትን የደቀቀ ስኳር ቆዳዎችን የማነቃቃት እንትን አለ ግን ፊትሽን ላይ ስኳር እንዳትቀቢ እና ይሄንን የሰራልሽን በውስጥ መስመርም ቢሆን ለዘቢባ አንገት ንገሪያት እኛ መድረክ ላይ ጥሩ ድምጽ ብቻ ሳይሆን ጥሩ መልክ ማየት እንፈልጋለን ከፍለን ነው የምንገባው ያ ከፍለን ምን ያ ጂጂ ደግሞ ይሄ የሚሰካ ፕላስቲክ እየተማመሽ ጥርስሽ ከስር ብረታ ብረቱ ላውጥቷል ከመደንደኑ አልፎ ከስር ብረታ ብረት ይሄ ድንጋይ ስቶን የሚባለው ብቻ አይደለም ብረታ ብረት የዛገ ብረቱ ላመስዋልና ከሰል ወይራ ትገዥና አንድ ስር ወይራ ትገዣለሽ እሱ ወቀጥ አረሽ በኮልጌት ጋር ፋቅ ታርገሽ ይሁን ይሄ ኮስሞቲክ ይሄ ሁማን ሄር ይሄ የሚሰካካ ነገር ሰዎችን ሰነፍ አድርጎ አግማምቷል አዲስ የመጣው እንትን ስታቲስቲክ ሂዱና እዩ ይሄ ሁማን ሄር ይሄ ምናምን ስክት ምናምን ታደርጋለህ ሴቶች ራሳቸው እንዳይጠብቁ እያደረጋቸው ፀጉራቸው ከሰል ፎሮፎር ጨርሶ ጭርት አውጥቷል እላው ላይ አሚር የሚለጠፉበት ምን የሚሉበት ይነሳሉ እሱን ይሰካሉ ከሰል ስንት ቅማል አለም ቅጫ ጊጃዌ ቀሽቲ እያሉ ይጨፍራሉ ነው የተባለው አዳም ትንሽ ዝናብ ሲነካው በግበግ ነው የሚሸጡት ሁማኔሩ ራሱ ድሬድ እያወጣ ድሬዶን እየሆነ እዛው ፎረፎር እያወጣ ያሳክካቸው ራስቷ ያካሉ እንደዚህ ሰው ሁማኔር ያከል ገስ እኔ እንኳን የኔን እቺን ቢሊል የጸጉሯን አላክ ይሁን ቀሲል ምንድነው እኔ አላውቅም በሌላ ቋንቋ ቀሲል አላውቅም ቀሲል ለማውቅ አረንጓዴ ቅጠል እኔ እንጃ ቅጠል ነው እኔ ተቦክቶ ተፈይቶ ነው የምንገዛው ቀጠል ይሁን ፍሬ ይሁን ምንም ይገባኝ ጉዳይ ተዘጋጅቶ እኛ ሐረር የምናገኘው እዚህም ሶማሊያ ያመጣል እገዛለሁ ከድሬዳውም ጭኝን የመጣሁት አባ ያ የእውነት እኔ አላውቅም ቀሲል ፍሬ ነው ምናውሳ እኛ ተፈይቶ ነው በኪሎ መንገዛው እናውቃለን ያ ቀሲል አረንጓዴ ፓውደር ቀሲል በሉና ግሶ የጅቡቲያን ቀሲል አለ ከለር ያለ በጣም ኃይለኛ እነሱ በጣም ብዙ ኬሚካል ለፊታቸው ስለሚጠቀሙ ቶሎ ባውዛ የሚያደርጋቸው ነው የሚፈልጉትና ከለር ይሄ ፓርክ የሚመስል ቀሲል ላላቸው የጅቡቲ ናቸው ያ እኔ ፓርክ እንትን ጆከር እየሰደበሽ ነው ምን ናት ብሎ ነው የት አባቱ ሲያውቀኝ ነው የሚሰድበኝ ምን ስለሆነ ነው ማን ብሎ ነው የሚሰድበኝ ምን ብሎ ነው የሚሰድበኝ እስቲ አሁን ምን ብሎ ርዕሱ ታይትሉ ምንድነው የቪዲዮ ወሬኛ ልታዋጉ ነው ለነገሩ ምን ተዋጋን አልተዋጋን ተዋጋ በለው ብለን ነው የምንጋጠመው የእውነት ሄዶ ስድብ እንትን የሚፈሩት እንትን እኔ ምናምን ብለው በምን ምክንያት ዋትስ ምክንያት ያ አንዳንዱ ከሆነ ሰው እንድትረቅጥለት ይፈልጋል እኔ እኮ ጋይስ ከመርገጥና ከማድነቅ አይደለም ስለሰው ማወራው እናቴ ትሙት እኔ ዛሬ ያወሩት ንግግር ላይ ዛሬውን በጣም ሐሳቡ የተስማማኝ ሰው ነገ ዱል ሊያደርገኝ ይችላል እኔ ማንንም ጓደኛ እኮ የለም ሲጀምር ጓደኛ ማድረግ አልፈልግም እኔ ኦፕን ማይንድ የሆኑ ልጆች ናቸው እኔን የሚረዱ በብዛት የቀሩትም ሰዎች እኔ ፔጅ ላይ የቀሩት ኦፕን ማይንድ የሆኑት ናቸው ሌሎቹ ሄደዋል ያ የሐሳብ መንገደኞች ናቸው ይሄዳል በቃ ገባችሁ ያ እኔ ጋር ዩቲዩብ ላይ ሆነ ምን ላይ ያሉት በደም የሚያውቁ ልጆች ናቸው የሆነ ሐሳብ ሲጀምር ካልተመቻቸው እጃቸውን ይሰበስባሉ ወይ ሌላ ጨዋታ ይጫወታሉ እንጂ
አይ ምናምን በቃ ዛሬ ምናምን አንዳንድ ሰው ይላል ሄለን ወድሽ ነበረ ጠላውሽ። ነገ ደግሞ ይመጣና በጣም ጠላሽ ነበር ወድሻለሁ። በጣም አልተሰቃያችሁም እናንተ ራሱ በመውደድና በመጥላት የእውነት ብር የምትከፍልበት የቴሌቪዥኖች ቻናሎች ራሱ አንተ የምትፈልጋቸውን ፊልም ነው እንደሚያመጣል የፈለገውን አለ እንደሚያመጣ በነፃ እያየህ እቺ ልጅ ተዋት እቺ ልጅ ንካት ትሉኛላችሁ። ሄለን ቤታ ትመቸኛለች ሊያርገጫት ትመጡና ደግሞ ሄለን ሊያ ምስኪና ቤታ ርገጫት። ዝም ብላችሁ ስታዩኝ 11 ኢንች ቴሌቪዥን መስላችኋል እንዴ? ይሁንት ይሄ ድሮ ደቦጩ ጂጂን የሚመስለው ቴሌቪዥን መስላችኋል? በነፃ ቁጭ ብለህ ስተምታይ ደስ ደሃ አማራጭ የለው። ደሃ ሲያገኝ ነው የሚበላው፣ ሀብታም ሲርበው ነው የሚበላው። ይሄን ልዩነታችን። ደሃ ስተንክ ደስ ዝም ብለህ ታያለህ። እንደገና ወይንም ሌላ ነፃ ቻናል ትፈልጋለህ። ግን እኔን እንዲህ ልትቀይር በብር ነው መሆን ያለበት፣ በሪሞት አለ። ሄለን ድሬ ተሰብስበው ምን አለፈኝ ቴክስትሽ። እኔ የቤታ ችግር የለብኝም፣ የሊያ ችግር የለብኝም። በስነ ስርዓት ልባቸው ያውቀዋል እኮ። ግን ኮንፊደንስ አንድ ሰው ሳይኖረው ሲቀር ልክ ዛሬ ስለሱ ጥሩ ያወራ የመሰለ ቀን ጓደኛ ሊሆን ይመጣል። እኔ ደግሞ በእንደዚህ አይነት ጓደኛ ሊሆነኝ ሲመጡ ራሱ ነው አይመቹኝም፣ አልቀበላቸውም። አይታችኋል አይደል? ያ አይታችኋል። ለምን ወላዋይ መባልንም አልፈልግም፣ እንደገና ውለታ አልፈልግም። እኔ ዛሬ ያነሱት ሀሳብ ላይ ነው ፎከስ። በቃ ሚዲያ ላይ ያሉት ሁላ ለእኔ ቶፒኮች ብቻ ናቸው፣ ሰው አይደለም። ከፊሊተር ጋር እኔ ውል አልፈጥርም። ገስ ፊሊተር ጉም ነው፣ ጉም ይጨበጣል። ያ እኔ ከጉም ጋር እንትን አልልም። ገስ እና ብዙ የኔ ጋር ያሉ ልጆች የኔ ሀሳብ ልዩነት ይኖረናል፣ እንከራከራለን። ግን ከጥላቻ አንጻር እንዳልሆነ ያውቃል። ከጥላቻ ከመውደድም አይደል። ዛሬ ላይ የተመለከተ ንግግር አሁን በተለይ ፌክ ሰዎችን አነፈንፋለሁ። እንደዚህ አይነት እንትን ውሻ የሰለጠነ ውሻ እንትን ያነፈንፍ የለ ፌክ ሰዎች በአይናቸው ከለር ነው ማውቃቸው። እነሱን ደግሞ መቋቋም አልችልም። ሁል ቀን ሰርፕራይዝ ያደርገኛል። መላመድ አልችልም። ይሄን ነገር አለምደው። ይው እንደኔ ደግሞ ሚዲያ ላይ ዋርካ ሰው አታገኙ። ዋርካ ይሁን አይታችኋል። ብዙ ልጆች የወለደች እናት ለራሷ ደሃ በባዶ እግሯ የምትሄድ ሳትማር ያስተማረች እናት ታውቃላችሁ። ከዛም ልጆቿ ትልቅ ደረጃ ደርሰው የተራቀቀ ሀገር ኖረው በእናታቸው መጎሳቆል፣ በእናታቸው በባዶ እግር መሄድ እቺ እናቴ ናት ብለው መናገር የሚያፍሩ ቤተሰብ አይታችሁ ታውቃላችሁ። አንዳንድ ሰው እቺ እናቴ ናት ከእናታቸው ጋር ወይ ከወንድሞቻቸው ወይ ከአባታቸው ጋር አብሮ ከተማ ላይ መታየት የማይፈልጉ አሉ። አባታቸው በመጎሳቆሉ ወይ ሰካራም በመሆኑ ወይንም በቃ ገባችሁ። እኔ እንደዛ አይነት ልጆች የወለድኩ ሰው አይነት ሚዲያ ላይ እያንዳንዱ የኔ ስሪቶች ናቸው። የኔ ስሪት ነው። እነ ጂጂ እንኳን ከኔ በፊት ቢመጡ ዘረኝነቱን እንትን ቢሉ ግን አሁን ላይ ቀልብ እንዲገዙ ያደረኳቸው ነው። ያ ስቲ አልኳ ሲቆርሱ አይደለም በኤቪደንስ እናወራለን። የእውነት ሜሮ እያንዳንዷን እኛ ያወረስናትን ነገር ማሰብ ነው። ከዚህ ሚዲያ ላይ የነበሩትን ሰዎች ነበራችሁ። መቼም አዲስ የወያኔ የመለስ ልጆች ነን አትሉ መታችሁ 25 ዓመት አይደል? አዳሚ ሁላችንም 48 ዓመታችንን ጥጥት ያደረገን አይደል? ከ48 ዓመት አንጻር የተፈጠረውን ነገሮች ባክ ዩ ሪሜምበር ዛት ታይም አፍተር ዩ ሪሜምበር ከም እሺ ያ ዊ ቼንጅ ሚዲያ እንዳለ ነው የቀየር እናቴ ትሙት ፈልጋችሁ ማልፈልጋችሁ ትራምፕ
ትራምፕ ሳይቀር ስለኛ ፔጅ አያወራም ድምፁን አውጥቶ፣ ግን ውስጥ እየጠጡ ሲነጋገሩ እንደዛ ፔጅ ላይ ዩ ጎ ዛት ፔጅ ዩ ኖ ዛት ፔጅ ነው የሚባባሉት። ታውቋል እንደ ያንን ፔጅ ይባባላሉ እየጠጡ ትራምፕ በእንግሊዝኛ ሳይቀር አይ ሉክ ሄር ዋን ዴይ በት አይ ዶንት ላይክ ኢት በት አይ ኖ ሄር ቲ ምናምን ነገር ይለዋል ማለት አዳሜ ማለት ያ ሲሪየስ ቶክ ውሸት ነው ጋይስ። ለማሽቃበጥ አትመልሱ። የእውነት ውስጣችሁን አዳምጡ። አንድ ጊዜ ዮጋ ስታይል ወደ ቀልብ ሲሪየስ ወደዛ ሄድልኝ ጌም ይልክልኛል እንዴ ከዛን የሀቢብ ተብተብ ምናምን እያለ ብቻ ጨዋታ ያመጣ አስባችሁታል። እኔ ለዛውም ከአፍጋኒስታን ጋር ጌም ያዝ ሂጂ ወደዛ ሮህ መሄና ወላ አረበኛ አይችሉ ወላ እንግሊዝኛ አይችሉ እንኳን አፍጋኒስታኖች ከስ ያስጠሉ። ያ እስቲ ሄለን አሁ ሳራ አይ ነው ሄለን ነኝም ብልሽ ራሱ ሄለን አይደለሽም ብለሽ ነው የምትከራከሪኝ። አውቅሻለሁ። ያ ማለት ሰው ነው የምፈልገው ሀሳብ ላይ ፎከስ የሚያደርግ ይሄ የሆነ ነገር ለሚደገፍ ሰው አይደለም። ቴንክ ዩ ጊፍተሮች። ቲክቶኮች ሀብታም ሊያደርጉን ቆርጠው ተነስተዋል ጋይስ። ቃል በቃል ሚኪ ረግጦሻል። ማን ነው ሚኪ እንትናየ ፎንጃ ምናምን ማን ነው ሚኪ ሚኪ ከዚህ እስከዛ ፊቱ 7 ደረጃ ያለም ቦጫሙ አራዳ ለመሆን መነጽር አድርጎ የሚገባው ልጅ የአይን ችግር ሳይኖርበት የእውነት ፊቱ ርዝመቱ ራሱ እኮ ከዚህ እስከዛ ተብሎ የሚነገር እንጂ ምንም ሴንቲሜትር እንኳን የሌለው እሱን ነው ማለት ክፉ ከመናገሬ በፊት ገደብ አድርጊልኝ። ማን ነው እሱ? የእውነት ሂድና ፊትን አስመትር በዩት እዚህ ስራ ከሚፈታ ፊት ካሜራ ጋይስ ካሜራ ደቅ ነው የሚጣላው ቲክቶክ ላይ፣ ግማሹን ፊት የምታገኙት ግን ፌስቡክ ላይ ነው። በዚህ ጋር ያለው ፊት ደግሞ የምታገኙት ዩቲዩብ ላይ ነው። በመሃል ፊቱ ብቻ በዚህ ጋር ብቻ ነው የሚጣላው እኮ ቲክቶክ ላይ። የእውነት ሂድ ፊትን አስመትር በሉት። እንትን ማስተር ፕላን ለምን አያስነሳም ግን ፊቱ? ሂድ ማስተር ፕላን አስነሳ መጀመሪያ። ክፍታፍ ሰደበኝ ግን የእውነት እናንተ ዝም ብላችሁ ታጣሉኝ። እኔ ብለውኝ ነው ሚኪ የእውነት ብለውኝ። ያ እርግጠኛ ከሆንኩ ግን ታውቃለህ ችግር የለው። አዳነች አበቤን እንዳልክብ ጸጉርሽ ምን ሆኖ ነው? የኔ ጸጉር እንደዚህ ላጭቼ ከፊቴ ጋር በጣም ያምርብኛል። ልጭት ሳረግ የታሰ ፎቶ ላሳያችሁ። ቆይ ላጭቼው ቪዲዮ ወደኋላ ተመልሳችሁ ማየት ትችላላችሁ። ከ4 ወር ነበር፣ አሁን ከ5 ወር ነው። የአንድ ዓመት ከ5 ወር ጸጉር ነው ይሄ የምታዩት። እንዴት ሆኖ የተላጨ መሰላችሁ? ቆይ ለዛው 7 ጊዜ ነው እንደዚህ የላጨሁት እኔ ጸጉር። 7 ጊዜ የተላጨ ጸጉር ነው። እንዴት ነበር ጸጉሬ? እኔ ቀነሰችልን እናቴ ትሙት አይደለም እንዴ ጋይስ? አያስብልም ጋይስ? አይባልም እንዳትሉ እንደተፈጥሮ ሃይ ሁለቱም ቪዲዮ እኩል የሚለቁትስ ነገር እናቴ ትሙት። እሷም ዩቲዩብ አላት እንዴ እንትናዬ ላኪ ውስጥ። እኔ እኮ ቲክቶክ ላይ ሆነ አየሁኝ ይልኩታል ኢንሳይደሮቹ ብዬ አልፈለኩት። ከዛ በመቀጠል ደግሞ ከጎን ሆነው ከቪዲዮ እንዳያችሁት ከቪዲዮም ጀርባ ሆኖ አብሽር የሚያስፈልገኝን ነገር እያገዘኝ በቃ እየተባበረኝ በቃ ማድረግ ያለብኝ ነገር ሁሉ እያገዘኝ ከጎን ሆኖ ሲረዳኝ የነበረው ቡሪክ አለ። በዚሁ አጋጣሚ ቡሪካንም አመስግኖልኝ በጣም አመሰግናለሁ። በዛውም አጋጣሚ ካመሰገንኩ አይቀር ፍቅርንም ማመስገን አይቀርም። እሷም ቢሆን እሱና እሱ አንድ አይደሉ። ይህንንም እሷንም ቢሆን አመሰግናታለሁ። ምክንያቱም ጉኪ ማለት ፍቅር ስለሆነ እና በዚህ አጋጣሚ ሁሉንም ቢሆን አመሰግናችኋለሁ። ለሁላችሁም ላደረጋችሁልኝ መልካምነት ከልብ አመሰግናለሁ። እና ዛሬ ደስ የሚል ቀን ነው ያልኳችሁ ምንድነው ቤት የምቀራይበት ቀን ከሀን ጋር ዛሬ ደስተኛ የምንሆንበት የመጀመሪያ ቀን ኖሮ ሀ ብለን የምንጀምርበት ቀን ነው። ያ ደግሞ ለእኔ ትልቅ ደስታ ነው። ቅድም እንደነገርኳችሁ ከሆነ ዛሬ አሁን ትመጣለች እሷ ወደ ጉዳይ አላት። ወደዛ ጉዳይ ሄዳለች። ያንን ጉዳይ ስትጨርስ ስትመጣ ከዛም ወደ የምንሄድበት ቦታ አለ። የምንሄድበት ቦታ ቤት አለ። ያንን ቤት ልናይ እንሄዳለን። እንደምታውቁት የኛ ሀገር ደላላ አብሮ ሄዶ ነው ቤት የሚያሳየው ምናምን። እሱ ደግሞ እንዳጋጣሚ እኛ አገር አለ
ለአፍጋኒስታኖች ነው እንደ ይህንን ነገር የሚያስረዳው ጋይስ። እኛ ሀገር እንደሚታወቀው እንግዲህ በደላላ ነው ቤት የሚገኙ። እሺ ስለ ጎረቤት ሀገር አለ የምትነግረን ንገረን ፕሊዝ። ስቶፕ የለ ትቆያለህ በዚህ ጉዳይ ላይ። እሺ እኛ ሀገር እንደሚታወቀው ደላላ ነው። አንዳንድ ሰው ግን ዝም ብለህ እጅን በአፍ ጭን እንድታዳምጠው ነው የሚያደርገው። ቃላቶች ያልቅባል። በቃ ጨርስ ነው የምታደርገው ጋይስ። ጨርሰ ጉዱን ሊየው ብለህ ያው መሄጃ ስለሌለ ዝም ብለህ ታዳምጣለህ። መሄጃ ያላቸውም ብለው ነው እኮ እውነት። እኛ እንደሰው ሸራተን ምናምን ብናሳልፍ እንደዛ አይቀልዱብንም እኮ። እስቲ ሁላችንም ሀብታም እንሁን ጋይስ። የእነዚህ ሰዎች ማላገጫ እንዳልሆን ማለት ነው። ለምን አባታቸው እንደዚህ እንደሚያው አዳሜ በአረበኛና በእንግሊዘኛ ቪዲዮ መስራት ትጀምራለች። ያው የአረብ ሴቶች ብዙዎቹ መዳሞች ስለሆኑ ቁጭ ብለው ቪዲዮ ያሉ የእውነት ለማክሊታቸው ሆነው ይሰረፋሉ ቤት የሚሆነው። ዛሬ ሌላ ጉዳይ ስለገጠመው እሱ ስልክ ሰጥቶኛል፣ አድራሻ ሰጥቶኛል። በዛ አድራሻ መሰረት እኛ ሄደን ቤቱን እናየዋለን። እሷ እስክትመጣ እሷ መታ ከእሷ ጋር ደግሞ ትንሽ ያለውን ነገር እዚህ ጋር አውርተን ተጫውተን ምን ብለን ከዛ ቀጣይ የምንሄደው ወዴት ነው? ወደዛ ወደ ቤቱ ነው የምንሄደው። እና ምን ልላችሁ ነበረ፣ ስለሷ በወራም ቃል ያጥረኛል። የሚያጥርብኝ ነገር ምንድን ነው? ለእኔ ብላ ብዙ መስዋዕትነት ከፍላ ብዙ ነገር አድርጋ ማን ነበር ጋይስ እንደዚህ ጠረጴዛ በግንባር እንዲየገጨ ዜና የሚያነበው ኢትዮጵያ ቴሌቪዥን ላይ? ጤና ይስጥልኝ። አንድ ሰሞን ኢትዮጵያ ቴሌቪዥን ላይ ዜና ሲነበብ ማንም ሰው አያምንም ነበር። ትዝ ይላችኋል? ያኔ የኢትዮጵያን ቴሌቪዥን ማንም ሰው አያምንም። ጋዜጠኛው ራሱ ዜና ሲያነብ እውነት እናቴ ትሙት ነው የምላችሁ አታምኑም እንጂ አዲስ አበባ ለምልማለች እያለ እየማለ ነው ዜና ያነበው የነበረው። ትዝ ይላችኋል? እግዚአብሔርን ነው የምላችሁ። ይሄው አዲስ አበባ ለመለመች እየማለ ማን እያሉት ትዝ ይላችኋል? ማን አንተ ቱሪናፋ ሂድ ወደዛ እያሉት የኢትዮጵያ ቴሌቪዥን ሰዎች አላይ ሲሉ እግዚአብሔርን ነው የምላችሁ። ኢትዮጵያ ዛሬ ይሄን ያህል ኢንቨስተር ቤት ሀገር ቤት አስገብታለች እየማለ ለእያንዳንዱ። ኬንያ ዛሬ ዝናብ ይዘንብላታል ለማለት ማንም አያምናት። ይች ውሸታም እግዚአብሔር ዛሬ ሱዳን ላይ ዝናብ ይፈሳል ትላለች። ማን ነበር ያ ጋዜጠኛ? ተመዝገን ነው የሚባለው። የእውነት እንዲህ ያለ ግንባሩ ጠረጴዛ ላይ ገው አድርጎ የጠረጴዛው ህመም የሚመልሰው ክብር ሳይሆን ያ ሰውዬ በአዲስ ሰርጀሪ አሰርቶ ነው መሰለኝ ፂሙ አድጎ ፊቱ ተወጥሮ ቤታን መስሎ ነው የመጣው። የእውነት እኔ ቤታን ለመንካት አይደለም ሲሪየስ። ቤታዬ ያው ቤታ ያንግ ናት፣ እንደሷ ወጣት ሆነ ለማለት ፈልጌ ነው። ገባችሁ? የእውነት አልተቀየረም። ማያ አልሆነባችሁም? ያ ሰውዬ ማያ አላጡል የተቀየረ እና እንደሱ ነው የሚያወራው። ጋይስ ምንድነው እስካሁን ድረስ መግለጫ ነው የሚሰጠው። እና ደግሞ የኃይል ሙላ በማለ አይል ሁለት ነጥብ የሚባል ነገር አለ ወንድሜ፣ ባለ ኩላሊቱ ያ ኮማ አለ፣ ፍልስቶፕ አለ፣ ጥያቄ ኩዌሽን ማርክ የሚባል ነገር አለ፣ ብዙ ነገር አለ። ፎከስ አይን ኮንታክት አለ። ዝም ብለህ ስድ ጽሁፍ ሱካር ግዛ ተብሎ እንደተላከ ህፃን ልጅ ሱካር እዛ ሲደርስ ይረሳዋል። ተመልሶ ደግሞ ይመጣል ከቀልቡን። በዚህ ልፍለፋ ሽንት ቢወጥ ድረስ ቲንክቱ እሺ። ይሄንን ዘመን ስንት ጊዜ አስጠብቀው ነበረ። በህይወቴ እንደሱ አፍቅሬ አላውቅም ይላል ጋይስ። በጣም ሳታፈቅር አንድ ኩላሊት ከሰጠ አሁን በጣም ስታፈቅር ምን ሰተህ ልትመጣ ነው? ደግሞ ምን ሰተህ ልትመጣ ነው? የኛ ጥያቄ። ሳምባ ጨምረላት ልትመጣ ነው? ከዛም በኢትዮጵያ ህዝብ ልተነፍስ ኦክሲጅን አዋጡ ነው? አልገባንም። 3 ወር 4 ወር ሳይሞላ ስጠብቆ የነበረ ዘመን
ይለናል ገስ ቤት ለመከራየት ከማጋ ከአዲሱ ፍቅረኛ ያው ለእንደዛ ሸንተረር በጩቤ ራስን የቀዳደድከው ምን ማለት ነው? እኔ እዚህ ታሪክ ላይ የሆነ ነገር አለ ገስ የሆነ ቆሌን የሆነ የከበደኝ ታሪኮችና አስተዛሪ በደም እንዲጠረቤዛ ደብብ ያላወራውበት ታሪክ ካያችሁ የነሱን ታሪክ አላወራውበትም ትዝ ይላችኋል አላወራውበትም በቃ ይውት አሁን ጭራሽ ፍቅረኛ እንትና በጣም ጠብቀው ዘመን ነበር ሺህ ዘመን አመቱ የሆነ የለም ማቱሳላ አረገው ብዙ ነገር ብዙ ሀገር አቋርጣ መታለች ለኔ ብላ ይሄንን ደግሞ ከዚህ በፊት እንደነገርኳችሁ እኔ በአፍ አይደለም የማወራው በተግባር ነው እሷን መክሳት ሄኖክ ይቅር በለኝ እናቴ ትሙት ሄኖክ ድንቁ እንዳለ የሚዲያ ሰው ይቅርታ ሊጠይቀው ይገባል እውነት በጣም ነው የተጫነው ሄኖክ ድንቁ እስተዛሬ በማወቅም አለማወቅ በቶፒክ እጥረትም ቢሆን ለቶፒክ ማለም ሆነ ምናምን ስለተጠቀም ይቅርታ አድርግል ቦታ አልነበር የማንም ልቅምቅም የሰው ልክ አያውቅም በሚለው መሰረት ይቅርታ አድርግል ምንድነው ያለው አስራስዬ ህሊና ምንድነው ያለው ለኔ ብላ ከሰው ሀገር መጣቻለ ለኔ ብላ እኔ ደግሞ ይሄንን የምክሳት በተግባር ነው አለ መቼ አውቃ መቼ አፍቅራ መቼ ወስና መቼ ትኬት ቆርጣ መቼ አንተ ጋር መታ መቼ ይሄንን ሊክስ የሚችል ፍቅር በውስጥ አከማይተ ጠበቃት መቼ ያውላት ጠባሳ ሜካፕ ነበር እንዴ ሰይፉ እዚህ ድራማ ላይ ተሳትፎ ነው እንዴ ይሄ ድራማ ሰይፉ ላይ ሆነ ነው የሚቀስረው በነገራችን ትግስት ዋልተ ንጉስ ላይ ይቀስራል ፓስተር ቸሬ ነው ፕላስተር ለጣፊ ቸሬ ላይ እሱ ላይም ራሱ ይቀስራል ያው ሲሪየስ ቶክ ደስተኛ ማረጋት ይሄ ነገር ደግሞ ለኔ ትልቅ ደስታ ነው ትልቅ ማለት ነው እና ዛሬ መጀመሪያ ቀን ረጋችሁ ቤት የምንከራየበት ቀን ስለሆነ አሁን እስካሁንም ድረስ አብራችሁ ሆናችሁ አይዞ አለን ያላችሁ ሰዎች በሙሉ ከዚህ በኋላ ላለው ነገርም ከጎን ሆናችሁ ትብብራችሁ ሳይለየኝ ወደፊት ላለው ነገር መሰረት ኑሮዬን ህይወቴን እስካስታክ ድረስ አለን አብሽር ከጎንነን እያላችሁ እንድታበረታችሁ ሁላችሁንም ጠይቃችኋለሁ ሁላችሁንም ደግሞ ከልብ አመሰግናለሁ እስቲ ዛሬ የሄደችበት ጉዳይ ይሳካላት አይሳካላት እሱን አናውቅም እንደውልላትና የት እንደደረሰች ጉዳዩን ደግሞ ከምን እንደደረሰ እሱን እናጣራ ቤተሰቦች ኤሊ ግን ዛሬ ቤት የሚከራይ ይመስላችኋል እዚሁ ጋር ስንት ጊዜ ቤት የምንከራይበት አለ ላሳልፈው እሺ ጋይስ በማል ላይ ዘፈን ስለሆነ እየደወለላት ነው ያ ፎር አልሐቢበ ተልቃል ትላለች እዚህ ጋር እሺ የያዝኩት ወርቃል መዝሙር በብሩ ሰማይ ላይ ማለዳ እንደ ወጣይ ፀሐይ ፈት ይሄ ግጥምና ዜማንስ መቼ ነው የሰማኸው ለሷ ሊሆን እንደሚችል መቼ ነው ማቻረግ how you got it የእውነት አጀብ ይበረብኝ ግጥምና ዜማው ላንተ ብቻ ነው የማዘፈን ነው ግን ጋይስ ይሄ ነገር እንትን እንዳይመጣበት ዘፋኙን ካወቅኩት አውቀዋለሁ የማዘፈን ነው የራሳቸው ነው ግጥምና ዜማው የሰሩት ለዩቲዩባቸው ወይስ የማዘፈን ዘፋኙን ንገሩኝ ለኮፒ ምናምን እንዳውቁ የዘፋኝ ማን እስቲ እንጥቃ ኩልል እንዳለ የምንጭ ውሃ ማን ነው የዘፋኝ እኔ አዳዲስ ዘፋኞችን አላውቃቸው ማን ነው እናዘልለው በቃ ካልን ጻፋችሁ እናንተ ማታውቁ አታነሳም እንደ ልጅቱ አታነሳም እንደ አዘለልኩ ዘፈኑ ገና እየደወለ
ቲክቶክ ስለማይታያችሁ ቪዲዮውን እኔ እነግራችኋለሁ። ዶንት ስትሬስ። ዩቲዩብ ላይ እያዩት ነው። እናንተ በወሬ ይበቃችኋል። ወሬኛችሁም አይደለም ያ የምንልበት ቦታ እንዳለ ታውቂያለሽ፣ ነግሬሻለሁ። ዛሬ ምን አይነት ቀን እንደሆነች ታውቂያለሽ፣ ነግሬሻለሁ አይደለ? ስለዚህ አንተ የምንልበት ቦታ ስለሆነ ፈጠን ብለሽ ነሽ እና ቤተሰቦች እንደነገርኳቸው ነው። የቀራት የተወሰነ ደቂቃ ነው። የሷ የሚሄደችበት ጉድ ምን አለ ሰርፕራይዝ ስላረጋት ነው ለእኔ ብላ ስለመጣች ልክሳት ይገባል አለ። አሁን ተመልሶ ምን አለ ሲደውልላት ግን አወራበታለሁ። ምን ላድርግ? ምን ላወራ ነው የመጣሁት? ግን ምን አለ ያ የነገርኩሽ ቦታ የለም እዛ ቦታ እየጠበቅኩሽ ነው ያለሁት። ያ ስለነገርኩሽ ጉዳይ ነይ የሚላት ነግሯት ሰርፕራይዝ ላረጋት ነው ይላል። ጉዳይ በሚገባ ተሳክቶላታል። ያ ደግሞ ትልቅ ደስታ ነው። እጥፍ ደረቡን ደስታ እንዲሁም ደግሞ ዛሬ ቀጣይ ወደምናደርገው ነገር ያ ነገር ሲሳካ ደግሞ የበለጠ ደስታ ነው። የሚገርማችሁ ነገር የምናገኘው ቤት አሪፍ ቤት የሆነ ቤት ነው። ለደላላ ነገር ያለው አፓርታማ ብያለሁ። ለእኔና ለእሷ የሚሆን ቆንጂ ጋይስ 5 ደቂቃ አዘልየዋለሁ። አሁንም ስለ አፓርታማ ነው የሚያወራው፣ ስለ ቤት መከራየት ነው የሚያወራው። ሚዲያ ላይ የሚመጣ ሰው ግን ያኛው የስጋ ብርቅ አለበት፣ ያኛው የቤት ብርቅ ነው፣ ያኛው የሽቶ ብርቅ ነው፣ ያኛው ሽታዬ ብርቅ ነው። ምድረ ወይኔ አትወጣም ከዚህ ቤት። አሁን ጎዳና ነበር አንተን ማኖር። እንደው በጣም ያሰለች። እዚህ ላይ ራሱ በጣም የምታሰለች ለእውነት ለፍቅር አትሆን። ከኩላሊት በላይ የሆነው ለካ ጭቅጭቅ ነው የእውነት። ይሄ ንዝንዝ ነው ለካ ከኩላሊት በላይ የሆነባት ነው። አሁን ገባኝ። አዘለልኩት እኮ ጋይስ። አሁንም ቤት ይላል ደግሞ እንደ ቤቲ ጎዳና ከሆነ ቦታ አይንቀሳቀስም። እዛው ጋር ቆሙ ግንቡ እዛው ጋር በቃ ልክ እንዴ ተፈረመልህ እንዴ? በሊዝ ነው ያስከው። ከፍቅር ወደ ፍቅር ለመዝለል ችኩልነት እዚህ ጋር የቆምክበትን ሰዓት እንኳን ቅስፈት አልቆየህበት። አንድ ቦታ ላይ እንደዚህ መቆሙ ጽናቱ አለ። ራስን ለማዳመጥ እንኳን ጊዜ አልሰጠውም። ይሄን አሁንም ቤት ልከራይ ነው። እኛ ምን አገባን? ሚዲያ አልወድም አለ። እኔ ሰርቼ መኖር ነው የምፈልገው። ከሷ ጋር የተጣላሁት በየሚዲያ ላይ አሁንም ያን ነገር ልስራ አለች አለ። እራሱን እዛ ቦታ አገኘሁት። እኔ አፍቃሪ ሆኜ ተከዳው አለ። ይሄው አየንም። ወይ የሆነ ቤት ብዬ ነግሬዋለሁ። ያንን ቤት ደግሞ ሊሰጠኝ ደግሞ ያንን ቤት እንዳዘጋጀልኝ ነግሮኛል። ከሰጠኝ ጥቆማ ከሰጠኝ ነገር ተነስቼ የምንሄድበት ቦታ አሪፍ ቦታ እንደሆነ አውቃለሁ። ነግሮኛል። ቤቱም አሪፍ እንደሚሆን ተስፋ አለኝ። ምክንያቱም ለእኔና ለእሷ ይመጠናል የምለውን ቤት ነው። ትልቅ ነገር እንኳን ባለመኝም በአቅማችን ደስ የምትል የምታምር ቤት እንደምናገኝ ተስፋ አደርጋለሁ። እስቲ አሁን የመምጫዋ ሰዓት እየደረሰ ነው። ትንሽ ሰዓት እንጠብቃትና ከዛ በኋላ ድጋሚ ደውላታለን። እንዳያችሁት ነው እንግዲህ ደውዬላታለሁ። ትንሽ ዘግየት ትብላብኛለች። እንግዲህ ምን እንደሆነ ባላውቅም የት ደረስሽ? እየጠበኩሽ እኮ ነው። ከሴት ክብር ከምን እንደሚጀምር ልንገርህ ወንድም። የእውነት ስለ ሴት የፍቅርን ባህሪ ልንገር። ያፈቀረ ሰው ምልክት እንኳን የምታውቀው አንድ ሰው እስቲ ጻፉልኝ። እንደው አንድ ሰው የሆነ ሪሌሽን ውስጥ እንዳለ አንተ ፍቅር ጀምራል እንደ የምትሉት ምን አይነት እንትን ስታዩበት ነው? እስቲ የራሳችሁ ሳይኮሎጂ። እኔ ከሳይኮሎጂ አንፃር ነግራችኋለሁ። ብዙ ሰዎች ላይ ራሳችሁ መለስ ብላችሁ የምታስቡት ምናልባት ያንን ነገር እናንተም ታዩታላችሁ። አንድ ሴት ወይ አፈቀረች፣ ይሄ ልጅ አይ ፍቅር ጀምሯል እንድትሉ የሚያስብላችሁ ተግባሮች እንደዚህ የሚታይ ምን
ምንድነው በእናንተ እይታ? እስቲ ጻፉት ቶሎ በሉ። ቲክቶክም ዩቲዩብ ቶሎ በሉ ጻፉት እስቲ። ሳይኮሎጂ ላይ ምን ያህል እንግባባል? ቶሎ ጫር ጫር አድርጉት። ዝምታ ሲያበዛ ኦኬ። እስቲ ዲስኮ እያገ አይደለም። ኦኬ እርቲ ቶሎ ጻፉ ነው። እኛ ስንጠበብ አልኖርም ነው። ጊዜ ሲሰጣት በጣም ደስተኛ ሲሆን ኦኬ ሲያምጥ ምን ማለት ነው? ሩቅ ነው ያለሽ። እስቲ እንደዚህ ላልሽ ሲያምጥ ልምምጥ ቅልምጫ ኦኬ። ሸሚዝ ኪስ ውስጥ ወረቀት ሲያበዛ እሱ የእርጅና ምልክት ነው። ኮንትናዬ ያ አንድ ሰው ማለት ይሄም ሁሉ እንኳን ምልክት ሊሆን ይችላል ነው። ግን በአንደኝነት ደረጃ ይላሉ ማማዝናሽ አንድ ሰው ልጅ አንተ ልጅ የሆነ ነገር ጀመርክ እንዴ የምትሉት ድሮ በሁለት ቀን አንድ ቀን ገላውን የሚታጠብ በየቀኑ መታጠብ ሲጀምር ጸዳ ያለ ፏፏ ማለት ሲጀምር ለምን ከራሱ አልፎ ለሰዎች ቆንጆ ሆኖ መታየት ይፈልጋል። ራሱን ሞዴል ይጀምራል። ገባች? ብሳምስ የሚባል ነገር አለ። ብታቀፍስ የሚባል ነገር አለ። ለዛ you just be ready። ገባች? ራስን ሞዴል ትጀምራለህ። ክሬዲት መስጠት ትጀምራለህ። በዛ ደግሞ ራስን ትጠብቃለህ። ለዛ ሰውም ለጠረንም ዝግጁ ትሆናለህ። ላታገኙላ ትችላለህ እኮ በቃ መንፈሱ ሞራል ይሰጣል። እና ከስር ፓካውት ከዛ ላይ ቲሸርት በዛ ላይ ጃኬት በዛ ላይ ፍሪዝ ከዛም ቺፍ ዘይት ላው ላይ አርገ ምን አርገ ፕላስ ሰንደል ጫማ ምናምን ለብሰ መኪና ያለ ሰውዬ ከውጭ ሀገር አንተም ብላ የመጣችን እንደዚህ ሻንጣው መስለት ተጠብቃታል። ሻንጣው የሚባል የሆነ እብድ አለኛ ሀገር የነበር ያለውን ልብስ ሁላ በአንድ ቀን ስለሚለብስ ሻንጣው የሚባል ኒክኔም ተሰጠው ለዛ እብድ። ሻንጣው የሆንክ ሰውዬ በዚህ ስታይል ከውጭ ሀገር የመጣችን ሴት ትቀበላታል። አታከብራት፣ ራስህንም አታከብራት። ድሪንቶ ነህ፣ ኮተታም ነህ፣ ንፍጣ አንዱን ኩላሊት በልብስ ማሟላት ትፈልጋለህ መሰለኝ። ብዛቱ ልብስ ሄዶ ለዚህ እኛ ላይ ነው እንደ ሙድ የምትይዙት። የለውም ደህና አትሉም እንጂ ቤቱላ ተሰጥቷል አላችሁም እንዴ? ሪል ስቴት ቢሮ ጠርቶ ምን አባታቸው ድራማ ነው የሚሰሩብን። መኪና ሲነዳድን ከመኪና ከስራ በኋላ ጣጣሻው አይልም። ገና ውሃው ይንጠባጠባል ከጸጉሩ ላይ። አስባችሁታል? እኔ ከዚህ ሀገር እሱም ብዬ ስንት ነገር ይዤ ሄጄ ገላውን እንኳን ሳይጣጠብ ሲጠብቅ ገላው እንኳን ምንም ሊያደርግልህ ይችላል። ሪስፔክት you don't know what happened ምን እንደሚፈጠር አታውቅም። you must be ready መሆን አለብህ ለማንኛውም ነገር። ይሄ አክብሮትን ነው የሚያሳየው፣ መዘጋጀት። ኮተታ ና አብረንተኛ ብትል ቆይ አንዴ ገላይ ልታጠብ ልትላት ነው እንታ። ይሄ ነው ስንት ጊዜ ስጠብቃ ብለ እንደ ሺህ ዘመን ፍቅር ስታወራው እንደገና ሙርት ይዛል። ሂር ጥርስ
ጥርስን ፋቅ ሲባል እኛ ሀገር ቆይ ተራራ የለም ወይራ የለም ቆይ አንድ ጊዜ ግራዋ ልቁረጥ ብሎ ገና የሚጠይቅ ወፍ ቆሎ ነው ይሄ ነው ለዛ ከውጭ ሀገር መጣ የሚጠብቃት ደግሞ አጥር ስር ቢሲ ወፍ ቆሎ የሆነ እዚህ ጋር ሽንት እኮ አዳሜ እኮ የሚራመደው የሸና ነው ጋይስ ይሄው እዚህ ግንዱ ላይ የሸኑ ከዛን አፍቃሪውን ከውጭ ሀገር ለሱ ስል የምትመጣው ስንት ዘመን የሚጠብቃትን እየጠበቃት ነው ቅራቅምቦ ሰው ባርዛፍ ስር እንኳን አይጠብቅም እኮ የባርዛፍ ጠረን እኮ ጠረኑ ደስ ይላል ጋይስ የመንገድ ላይ ሽንት የሚሸናበት ላይ ቁጭ ብሎ ፍቅረኛን እየጠበቅኩ ነው ስንት ዘመን ስጠብቃል ነበር እየጠበቅኩሽ ነው ቶሎ በይ እየጠበቀሽ ነው ዛሬ ዘገየሽ ምን ነው ኧረ በስመ አብ ልቤ እየጠበቀሽ ነው ዛሬ ዘገየሽ ምን ነው ያስኩት አበባ መጠውለቅ ጀመረ ቢሆንም ግን ያማለው ጨዋታው ሲሪየስ ቶክ ሲሉ ሰምታ ዶሮ ታንቃ ሞተቻል እሺ አንተ ጂጂ ነበር መጠበቅ የነበረብ ከወዲጋ 2 ቀን ጥፍር ብትላላስ ልክ ፍቅር እስከ መቃብር ሪሌሽን እንዳሳለፉ ብቴ ያኔ የነበረን ጊዜ ቤቴ ልጠ ከጥቁር ወደ ነጭ ቀይረ አለቀህ ምናም ብላ በትዝታ ዛሬ ትቀባጠራለች ፊሊት እንደተነፋባት በረሮ በየቀኑ መልኳ ሲቀያየር ስትጨማደድ ነው ያዩት ከወዴጋ ከተለያየች በኋላ እናቲቱ እሷን ለመጠበቅ የነበረብ እሷ ናት እንደዚህ ቀደም ተከተለው የጠፋባት አብራ ሳትኖር የኖረች የመሰላት ሳትናፋ የተናፋች መስሏ በትዝታ ርክት ብላ የኔ ነው ብላ የድሜ ልዩነት አታይ ምን አታይ ጦልገ እንደዚህ ብላ ነው ያዩት እንደዚህ በየቀኑ ብቻው ነገር እንዲያለ ነው የመጣው ነው ጂጂ ከወዴጋ ከተለያየች በኋላ ሁማኔራ ራሱ ጠርስ እንደዚህ አፍ ማውጣት ጀመረ ማውራት ጀመረ እኮ አይታችኋታል እንደዚህ ማውራት ጀመረ እኔን ተይ እኔን ስሪ እያለ ነው ጸጉሯ ራሱ የእውነት ጥርሷ ድሬዳ ወጣ ለራሱ እሷን ነበር መጠበቅ የነበረ አንድ ወር እንኳን ማትተዋወቃት ልጅ ስጠብቃት ኖሬ የሚል ዘፈን ከጋበስካት እንደሱ አይነት አንድ አይነት እብድ ናችሁ ማለት እብድ አንድ ሰው ከውጭ ብትመጣም በድንገት አንድ ሰው መንገድ ላይ ካየው ኦኬ ባለበት አጋጣሚ ሰላም ትለዋል ገባችሁ ቴንክ ዩ ሰሚ ባለበት አጋጣሚ ትጠቀልልበታለህ ምናምን ችግር የለም ግን እየመጣ ነው ብለ ሰርፕራይዝ ልታደርገው ጠብቀኸው ሽንት የመንገደኛ መሽና ላይ ቁጭ ብሎ እሱ ራሱ ውሃው እየተንጠባጠበ ከጸጉር ላይ ይጠብቃት ከዛ ለወለ ጥምጥም ይላል ማለት ነው ፍቅር ትልቁ ጨዋታ አፍንጫ ላይ ነው እሺ አፍንጫ ላይ ያ አይምሮ ላይ ይቀራል ጠረን ያ አይምሮ ላይ ነው የሚቀረው የሱን ጠረን ይላል የሚባል ነገር እኮ የሷን ጠረን አለው ይባላል አይ አይምሮ ላይ ይቀራል ደደ ሃይ ወይ ግን ህዝቡ ግን መግቢያ መውጫሽን ሳየው ይሁት እየጠበቃት ነው በጣም ጨንቆት ምናምን ሰስፔንስ የለም ያ እንደዚህ የለም በኮረንት ነው የሚባለው እንደዚህ ሮቦታዊ እርምጃ የለም እንደዚህ እየተራመደ ነው አይታችኋል ጋይስ
ጋይስ ኮረንት ሰው ሲያደርግ እንኳን እዛ ሽንት ቤት የሚሸናበት ላይ ይቀመጣል። ኮሶ አለብን እንደ አንተ ልጅ ለምን አልባት እዚሁ ድንጋይ ላይ ቁጭ አልክ? ይሁት ጋይስ ከዛም እንደዚህ ጂሚ ሀጃ ኑሜሪካ ከኒናን ጃለጤ ካከሉ ቡኪያ ጂሚ ይላል። የኛ ሀገር የሐረር የህንድ ተርጓሚዎች ማለት ነው። የህንደኛ ዘፈን ሲተረጉሙ በኦሮምኛ ነው የሚተረጉሙት። ከኒናን ጃለጤ ታከሉ ቡቲያ ጂሚ ይላል። የእውነት እኔ ያፈቀርኳት እንደ ነፍሴ ማለት ነው። በአማርኛ ስትተረጎም አሁን የነገርኳችሁ ማለት ነው። ላዘልለው ዘፈኑን ጋይስ ምንም አይደለም። ደውላት እና አጋጣሚ 3 ደቂቃ አሳልፊ አሁንም እዛው ሽንት ቤት ላይ ነው ያለው። እዛው ነው ያለው። ደርሻለሁ 2 ደቂቃ አስጠኛለችኝ እና እየመጣች ነው። እኔ ደግሞ ቀረሽ መስሎኝ እዛ ሄደችበት ጉዳይ ያልተሳካላት መስሎ ነበርና ሆነ ትንሽ ጭንቀት ነገር ቢጤ ያደረብኝ እና እየመጣሁ ነው ብላኛለች። ትምጣ አላውቅም ግን እየመጣሁ ነው ብላኛለች። እስቲ እንጠብቃትና እኛ ተነፋፍቆ አውዝ ብላ ምን ሸይጣን የማዘፈን ነው ደግሞ። ይሄ ደግሞ ናቲማን የሱስ ዘፈን እስቲ ለተገናኘ ሰው እንዴት ተነፋፍቆ ለተገናኘ ሰው መቼ ነው የተዋወቁት? ማለት መቼ? ይሄ እንትና የሚባሉ ዝም ብሎ ይልክብኛል ጌስ ይሄ ገስት ይልክብኛል ጌም እንድጫወት። እኔ አረብ ብቻ ምን ነው ሰው የሚመጡብኝ ሲያስጠሉስ። አውዝ ብል በጣም ሩቅ አይደላችሁም እንዴ ለዚህ ዘፈን? ማለት መናፈቁ ይቅር መቼ ማለት መታወቅ አይቀርብም። ማናት ምንድናት ማለት መቼ የት ነበርክ? ዋት ይሄ ቪዲዮ እኮ ከወጣ መቼ መሰላችሁ ጋይስ? 1 ወር እኮ ሆኖታል። ይዤው እኮ ዛሬ እንኳ ስነካካው አስታውሻው ነው። ከ1 ወር በላይ መሰለኝ ይሄ ቪዲዮ ከሰራው እሱ። እሺ ያው መሰላችሁ እንዴ? ይሄ ዘፈን አሁን ለዚህ እንትን ይላል ላሳልፈው። እሺ ያ ላሳልፍ መጣችን ብላ ነው እንግዲህ። ቆይ እስቲ ናፍቆት ስንቱ ይዩት ገና ሲገናኙ ማለት ነው። ዘፈኑን ይዩት ላድርገውና ይዩት፣ እንትኑን ብቻ ይዩት፣ ዩቲዩቦች ይዩት። እኛን ነው ማየት ስትመጪ እሱ ብሉት ለጉር ተናገን በእንባ አንገት ለአንገት ሰው አያግድም ዘመድ አዝማድ ቢኖር ናፍቆት ነውና እንናን ምን ነው። በዛ ላይ ደግሞ ታውቃለህ አየሩ በጣም ከባድ ነው። ራይ ለማግኘት ራሱ ችግር ነው። የምሬን ነው። እንዴት ነው እየኖራች ያለች ውዷን ኤሊክ እስቲ እኔ በደምልያ እስቲ ኒውዮርክ የሚል ቲሸርት ለብሳ ነው የመጣችው ማለት እንዴት ነው እዚች ሀገር ላይ የምትኖሩት አለች። ሪያድ የለ ሰልባጃም ንፍጣ ሞጣ ቆራሌ አለብስም ብሎ የጣለውን ኒውዮርክ ልብስ ለብሳ መጣ። ከውጭ ሀገር ነው የመጣሁት አይነት ድራማ ይሰሩብናል ጋይስ። ይሁን አክሊሉ እንኳን አልፈልግም ያለውን ልብስ ከመልካ ጀብዱ ገዝታ
ኢትዮጵያን እንዴት ተላምዳችሁ ትኖራችሁ ትላለች ጋይስ። ያት ግን እውነት ሀብታሙ አንተ የኢትዮጵያኖች ላይ ምናምን ሙድ ለመያዝ ትዝብት ነው ትርፍ። እውነት ትዝብት ነው ትርፍ። የሆነ እንትን አለ ከድር መርቶ የሚባል ዘፋኝ አለ ኦሮሞኛ። ምን አለ የኢትዮጵያን ሕዝብ ለማስደሰት ለማሳዘንም 30 ደቂቃ በቂ ነው አለ። 15 ደቂቃ መብራት ታጠፋበታለህ ብሎ እንትን ሲል በ15 ደቂቃ ውስጥ መብራቱን ታበረዋል። ሄ ብሎ ሲጨፍር ታየዋል። የኢትዮጵያ ሕዝብ ደስታና ሀዘን ማለት ይሄው ነው አለ። እናቴ ትምጥ እውነቱ ነው። በጣም ደስ ካለኝ የሱ አነጋገር ማለት በጣም የሚናገረው ያለች አስጨነቀኝ ነበር። አቁነጠነጠኝ፣ የሚያረገኝን አሳጣኝ። ጭራሽ መሬት ድንጋይ ላይ ቁጭ አልኩኝ፣ መሬት ላይ ቁጭ አልኩኝ። ምን ውስጥ ልግባ? አስጨነቀች። ታድርግልኝ የምር እረዳሻለሁ። ምክንያቱም እዚህ ሀገር እንዳናስቡት አይሞላም ሁሉም ነገር። አዎ ልክ ብለሃል። ትንሽ አስቸጋሪ ነው፣ ያው ትራንስፖርት ምናምን ነገር ችግር ነው። ዛሬ ምን አለ ምንሽ ነበር። በነገራችን ላይ ሀብታሙ እኔ ያው አንድ ቪዲዮ ላይ ሪያክት ካላረኩ ምንም ማወራው ነገር የለም። የማወራብህ ካሁን በፊት ሲሪየስ ኢሹ አድርጋችሁ ሰይፉ ላይ ስላመጣችሁ እንጂ አይምሯችንን ስለተቆጣጠራችሁ ወይንም ደግሞ አይምሯችሁ ከኛ በላይ ስለሆነ አይደል። ይሄንን ልንገር፣ ወደ ዋናው ልሄድልህ። እሺ ወደ ዋናው ጋይስ ተብተብ አድርጉ እስቲ። ተብተብ ነው ምናምን የሆነ ነገር ላከብ ያ ተብተብ ነው ሊንክ ነው ምናምን የምትሉት ነገር አለ። እናንተ አድርጉት፣ እኔ ላውራ። ያ እና ምን ያህል ዝም ብሎ ድራማ እንደምትሰራ ልንገርህ። ከውጭ ሀገር ብትመጣ ኖሮ አይታችኋል። ከኢትዮጵያ እንደዚህ ነው፣ ኢትዮጵያ እንደዛ ነው፣ ኢትዮጵያ እንደዚህ ነው ሳትጠየቁ አትለፈልፉም ነበር። አይታችኋል። ሳይኮሎጂውን ሳይሆን ዝም ብላችሁ እዩት ገስ ብዙ ጭንቅላት አይጠይቅም። እንደመጣች እንዴት ነው የምትኖሩት? ተማረረች። እሱም ኢትዮጵያ እንደዚህ ነው ችግር ነው አለ፣ ምናምን ነው አለ፣ ማን ነው አለ። ማን ጠየቃችሁ? ቀድሞ ያጠፋ ራሱ ይለፈልፋል፣ ራሱ ይቆጣል የሚባለው ሰው ስለ ኢትዮጵያ ማንም አልጠየቃችሁ፣ ግን ቀድማችሁ ለፈለፋችሁ። ከውጭ ሀገር መጣች ለመባል እኔም ብላ ያ ቴንክ ዩ ጋይስ ያ እኔም ብላ መጣች ለማለት ቀድማችሁ የኢትዮጵያን ችግር ለፈለፋችሁ፣ ማንም ሳይጠይቃችሁ። ጅራፍ ራሱን ገርፎ ራሱ ይጮሃል ነው በቃ። በአጠቃላይ እውነት እንደዛ ግር ብሎ እንትን ያለልህን ሰው ማለት ይገባዋል። ይሄ ነገር ደግሞ ፍጥነት ሀብታሙ የእውነት ቤት እንፈልጋለን ብለህ ነበረ። የሄድሽበት ነገርስ አሪፍ ነው፣ ተሳክቶልኛል። በአንተ ትልቁ ደስታ ምንድን ነው? የሄድሽበት ነገር ተሳካቱ። ይህ ነገር ደግሞ ትልቅ ደስታ ነው አይደለ? ዛሬ ደግሞ ይበልጥ ደስ እንዲለን ልዩ ቀን እንዲሆንልን ቅድም እንደነገርኩሽ በቃ ነግሬሻለሁ። ጫፍጫፉን እንደላላው ስልክ ሰጥቶኛል፣ እሱ አልቻለም። ዛሬ ምን የመጀመሪያ ቀን ኑሯችንን ብለን የምንጀምርበትም ተኛ የምንሆንበት ቀን ነው። ታዲያ ደስታ እንደዚህ ነው እንደምታካፍ አይደለ? ስለዚህ ደስታችን እንደሆነ ትልቁ ደስ እንዲለን ደግሞ ያው ታውቃለህ፣ ከአንተ ጋር ብዙ ነገር እናስብ ነበረ። እናም ደግሞ ያው የምናስበውን ነገር ደግሞ ለመጀመር ያው ሂደት ላይ ያለ ነው። የምንጀምረው ደግሞ ቤት በመፈለግ ነው። አሪፍ የሆነ ቤት የመጀመሪያ ቀናችን ቤት የምንፈልግበት ኑሯችንን የምንጀምርበት ቀን ነው አይደል? ዛሬ ነው ቀን። ዛሬ መጀመሪያ ቀን ቆጥራለች። ከበፊትም ቢሆን አሁን ላይ ደርሰናል። በአብሮነት በምንኖርበት ሰዓት ነው ደስ የሚለው ኑሮ በጣም
በጣም በተለይ ደግሞ ካንተ ጋር አንተን ከመሰለ አፍቃሪ ጋር መኖር ደግሞ ህይወት። እኔ ግን አንድ ጥያቄ ልጠይቃችሁ። ሀብታሙ ላይ ብቻ ጋይስ ሀብታሙ ላይ ብቻ ለሆነች ልጅ ወይንም ደግሞ ለሆነ ሰው አንድ ሰው በፍቅር ምክንያት መስዋዕት ከፍሎ ከነበረ ለኔም ይከፍላል ብላችሁ ነው እንደምታስቡት? ይሄ ሀብታሙ ኬዝ ነው እንዳለ ተው፣ ችግር የለም። ሰሞን በፍቅር ራሱን ሊያጠፋ የነበረ ሰው ለኔም ሊያጠፋ ይችላል ነው ሐሳባችሁ? ያልገባኝ ነገር ለሮሃማ ኩላሊት ሰጠ፣ ለኔም ይሰጣለው። ሞቲቬሽኑ ምንድነው? ሞቲቭ እንትናችሁ አፍቃሪ ነው። ያ ማንም ሰው መጀመሪያ ላይ ሲያፈቅር ማለት እኔ አሁን ስለ ሀብታሙ አይደለም አሁን ያው ሐሳቡን ነው ያስታውሳችሁ። አንድ ሰው የመጀመሪያ ፍቅር ማይረሳበት ትልቁ ምክንያት የመጀመሪያ ፍቅር ስታፈቅር ወደዚህ አትል ወደዚህ አትል መለየት እንዳለ አታውቅ። አይምሮ ያን ነገር አይጠብቅ። ከነምናምን ነው የምትገባው። ግን የመጀመሪያ ፍቅር ስትለያይ ምን አስተምሮ ያልፋል? መለየት የሚባል ነገር እንዳለ አስተምሮ ያልፋል። ለዛ ለሁለተኛው ይሄን ያህል ራስን አለመስጠት አይደለም። ብትለያይ ኖርማል እንደሆነ አይምሮ ተዘጋጅቶ ነው የሚገባው ማለት ነው። ለምን መለያየትን አስተምሮ የመጀመሪያ ፍቅርና የሁለተኛ ፍቅር የሚባል ነገር የለም። ልክ የመጀመሪያ ልጅና ሁለተኛ ልጅ እንደሚባለው ማለት ነው። የመጀመሪያ ልጅ ማርገዝ የምትለምድበት፣ ጡት መፈንዳት የምታውቅበት፣ ልጅ አያያዝ የምትጀምርበት፣ ሁሉን ነገር ለአንተ ፍሬሽ የሆነበት ስቃይ የሚበዛበት ሰዓት። ሁለተኛ ልጅ ግን ከአንደኛው ብዙ ነገር ስለተማርክ ብዙ ስለማትቸገር ቀለል አድርገህ ነው የምትቀበለው። ልክ የመጀመሪያ ልጅና ሁለተኛ ልጅ ማለት ያለው ልዩነት ሁለተኛውን ልጅ አትወደውም አይደለም፣ ላንተ እንትና አይደለም። already you have experience from የመጀመሪያ ሆርሞን መቀየሩንም ምኑ ጡት ማበጡንም ስቃዩንም ምኑም አይተኸው። ለዛ ትዘጋጃለህ። ቢመጣም ራሱ ያ ስቃይ እንደገና ሰርፕራይዝ አትሆን እንጂ ከአንደኛ ፍቅር ሁለተኛ ምናምን አይደል። ራሱን ሙሉ ለሙሉ ስለጣለ ያኔ ራሱን ሊያጠፋ ነበር። ምን አረገ ምናምን ለኔ ያጥፋ ነው ሞቲቬሽኑ ያልገባ። ጥሩ አፍቃሪ ነህ እና አንተም ብዬ መጣ። አንተም ብላ ከመጣች ቤት እንኳን አታዘጋጅም እንዴ? በእናንተ ድራማ እንኳን ከሄድን ማለት ሲጀመር ከአሜሪካ የመጣሽ ይምሰል ስለሆነ ነው ኒውዮርክ የሚል እንትን የለበሰችው። ለምን መምሰል አለበት? ከአሜሪካ የሚመጣውላ ኒውዮርክ የሚል ለሚለብስ የምትኖረው ማንነት ከሆነ እንደዚህ ተስተካክለህበት አትሄድም። ከነስዕል አንፃር እኔ ከምን ሀገር እንደመጣው የሚያመለክት ከፓስፖርቴ በስተቀር ምንም አይነት ልብሴ ላይ ምንም ነገር የለም። የማሳየው ሰው በቃ የምኖርበት የመኖሪያ ፍቃድ ነው። ዛሴት እንደመጣ ወይ ኢትዮጵያ ወይ ላቡ ወይ ጠረኑ ማሪ አትልም። አንተን ግም የሆነ ሰው እያጠገባ አስቀምጥ። ያ ከፀጉር ላይ ውሃ እየተንጠባጠበ ነው። ገና ዘይቱ ራሱ እየተንጠባጠበ ነው። ጃኬት ኩንታ የመሰለ ከዛ ስለ ኢትዮጵያ ፀሐይና ኡበር ታወራላችሁ። መኪና አለኝ አላልክም እንዴ? ኡበር የት አባቱ ነው ያለው? ኢትዮጵያ መኖሪያው ችግር ነው ምናምን ትል ኩላሊታ። እናንተም እንደፈለገ ድራማ ስትሰሩባት ኢትዮጵያ እንደፈለገ ስትንደፋደፉባት ችላችሁ እየተቀመጠች ነው ያለች። ስታለቅሱ እያለቀሰች፣ ስታላግጡባት ሆዷ እርር እያለ እየተቀመጠች አለች። የእውነት ኢትዮጵያ መቼም ችግር ነው። እናንተን ተሸክማ ነው ታዲያ ማትቸገረው?
ኢትዮጵያ ማለት እኮ ህዝብ ለህዝቡ ስሜት አለማሰብ ይሄ ነው ችግር። ይሄ ነው ፀሐይ፣ ይሄ ነው ኡበር። ሃይ ስለዚህ ያው ቤት ይዛ ለቤተሰቦቻችን የምትዩ ነገር ለእኔ ቤተሰቦች እንደ ነገር ከሆነ ደግሞ በቃ የቡሪካም አለ፣ የቡሪካም ቤተሰቦች አሉ፣ የፍቅርም ቤተሰቦች አሉ፣ በዛም ደግሞ የኔም ቤተሰቦች አሉ። የኔም ቤተሰቦች የምታያቸውን የምትሰጫቸው ነገር ካለ ሰሞኑን የተለቀቀብን ቪዲዮ ሰሞኑን የለቀቅነው ቪዲዮ አለ አይደለ? የሰውን እንትን አይተሽዋል። በጣም ደስ ይላል። የሰው ፍቅር ምን ያህል እንትን ማበረታት እንደሚያደርጉን ታዲያ ይህንን ማበረታት አይተነው አይደለ? ወደዚህ ህይወት ውስጥ እየገፋን ያለ ነው አይደለ? በዚህ አጋጣሚ መናገር የምፈልገው ማለት ነው ያው ታውቃላችሁ ሀብትሽ ብዙ ነገር አጋጥሞታል፣ ብዙ ነገር በህይወቱ እና እስካሁን ድረስ ከጎንህ ነው ብላችሁት አማርኛ ውጭ ሀገርም አይደለች አማርኛ ዘ ይበዛበታል። ዛት ወይ ምናምን የለም። ኦ ማይ ጋድ ንፍጣ ስለማን ነው የምናወራው? እንትና ስለ ሀብታሙና ባለ ኩላሊት ሰጪውና ነጣቂ ያ ሮሃማና ስለ ሀብታሙ እያወራን አዲስ ፍቅረኛ ይዞ ኦ ማይ ጋድ እያለብን ነው። እሱም ማለት ነው ኦ ማይ ጋድ እያለን ሀብታም አማርኛ ችግር አይ ከውጭ ሀገር ነው የመጣሁት መምሰል አለብሽ ተብሎ ኤኒ ታይም አይረሳም። ልብሱ አይረሳም። ዚስ የኢትዮጵያ ፀሐይ ኦ ማይ ጋድ ቋንቋ ትንሽ ይከብደኛል። አልገባንም አይደል? ምክንያቱም የቫይታሚን እጥረት ኖሮብን ስላደግን ሁሉም ደደብ ነው ብለን ነው የምታስቡት። የእውነት ከጎን ነን ብላችሁት አብራችሁ ስለነበራችሁ በከፋው ሰዓት በተደሰተ ሰዓት አብራችሁ ስለነበራችሁ ጓደኞቹ በጣም ነው የማመሰግነው። በተለይ ፍቅርና ቡሪክን በጣም ነው የምናመሰግነው። እዛ ድረስ መታችሁ ስለተቀበላችሁ ያደረጋችሁልኝ አቀባበልን በጣም ነው የማመሰግነው። ቤብም አላሳፈረኝም። እዛ ሆኜ ቤብ ሆዴ ቤቢ እርሶ ቢሆኑ ምን ያደርጋሉ? ቤብ ማለትሽ ነው? የእውነት ያው የታክሲ ሾፌር የእንትን ሾፌር ስለሆነ ሚኒባስ ቤብ እዚህ ጋር ክላክስ ነው መምታት ያለብሽ። ቤብ ወራጅ አለ። ሲሪየስ ቶክ ተቃጽላ በገዛ ጄና ለትግራይ እናቴ ትሙት የነገር ገጥሞት እዚህ ጋር ነበር። 2 ጠርሙስ አናት ላይ ታስቀምጥና እንበር ተጋዳ ላይ ብለን የእውነት ሁሉ በቃ እንደዚህ አይነት ድራማ በቃኝ ብለ ዓለም በቃኝ ብለ ስትጨፍር ቤብ ሆዴ ወይ ኧረ ማረማዊት እውነት ቤብ አለች። አይታችኋታል? ቤብ ነው ያለችው። ቤብ አላለችም እኮ ቤብ ረሳሁት። እችን ሴንቴንስ ነው ቤብ አይደል? ያ ደሃ በህልሙ ቅቤ ባይበላ ኖሮ እከክ በጨረሰው ነበር ይላል ያገረሱ።